ወደ ታሪኩ ስንገባ ማዲ የተባለች ወጣት ከቤቷ በችኮላ ስትወጣ እንመለከታታለን። ተቻኩላ የወጣችውም ጋሪ የተባለ አንድ የመንግስት ሰራተኛ መኪናዋን ሊወስድባት ስለሆነ ነው። የማዲ እናት ከመሞታቸው በፊት ቤት ለመስራት ከባንክ ብድር ተበድረው ነበር። ቤቱንም ለማዲ አውርሰዋት አልፈዋል። አሁን ማዲ ያንን የባንክ ብድር ለመክፈል ደፋ ቀና እያለች ነው። ቀን በባርቴንደርነት ማታ ላይ ደግሞ በታክሲ አሽከርካሪነት ተቀጥራ ተግታ ትሰራለች። ጋሪ የማዲ የቀድሞ ፍቅረኛ ቢሆንም የባንኩን ዕዳ በወቅቱ ስላልከፈለች መኪናዋን ሊወስድባት መጥቷል። ማዲ ልታስቆመው ብትሞክርም ጋሪ ግን አሻፈረኝ አለ። በዚህ መሃል አንድ ወጣት ፓንት ብቻ ለብሶ የአካል ብቃት እንቅስቃሴ እያደረገ ከማዲ ቤት ወጣ። ጋሪ ይህን ሲያይ በቅናት አበደ። ማዲ ሁኔታውን ለማለዘብ ከጣሊያን የመጣ ዘመዴ ነው ብላ ተዋሻለች። ወጣቱም ወደ እነሱ በመምጣት ማዲን ከኋላ ማቀፍ ይጀምራል። በዚህም ጋሪ ይበልጥ ይጠራጠራል። ማዲ እያታለለችው መሆኑን የተረዳው ጋሪ በነገሩ ተበሳጭቶ መኪናዋን ይዞባት ይሄዳል። መኪናዋን በመነጠቋ ምክንያት ማዲ የምትንቀሳቀስበት ምንም አይነት መንገድ አልነበራትም። በመሆኑም በሎረር ስኬቲንግ ተጠቅማ ወደ ስራ ለመሄድ ትገደዳለች። በኋላም በስኬቲንግ እየሄደች ሳለ መኪናዋ መንገድ ዳር ቆማ ትመለከታታለች። ነገር ግን ከጋሪ ጎታች መኪና ጋር እንደታሰረች ነበር። ማዲ ሳታመነታ በፍጥነት ወደ መኪናዋ ገብታ በመንዳት ለማምለጥ ትሞክራለች። ሆኖም ግን መቻኮል ላይ ስለነበረች መኪናዋን ከጎታቹ መኪና ላይ መፍታት ረስታ ነበር። ለመንዳት ስትሞክርም መኪናዋ ሊንቀሳቀስ ይላታል። እናም ጋሪ እዛ አካባቢ ከነበረ ሱቅ ምን እያደረገች እንዳለ አይቶ ይመጣና ደርሶባት መኪናዋን ዳግመኛ ይነጥቃታል። ከዚያም ማዲ በደረሰባት ነገር እጅግ ተበሳጭታ ወደ ጓደኞቿ ሳራና የሳራ ባል ወደ ሆነው ጂም ጋር ትሄዳለች። መኪናዋን ስለመነጠቋና የባንክ ብድሩን ለመክፈል ስላጋጠማት ከፍተኛ ፈተና በምሬት ትነግራቸዋለች። ሳራ ለማዲ የሚሆን ያገለገለ መኪና ኦንላይን ላይ በመፈለግ ልትረዳት ትሞክራለች። ሆኖም ማዲ በረጅሙ እየተነፈሰች ሁሉም ቦታ ይቻለው የተሻለ ነገር አገኛለሁ ብዬ አላስብም በማለት ተስፋ መቁረጧን ትናገራለች። ሳራ ኦንላይን ላይ መኪናውን ስትፈልግላት አንድ ለየት ያለ ማስታወቂያ ታገኛለች። አንድ ሀብታም ቤተሰብ ለ19 ዓመት ልጃቸው የሴት ጓደኛ የምትሆን ከ20 እስከ 25 ዓመት እድሜ ያላት ወጣት ይፈልጋሉ። ማስታወቂያው ልጃቸው በጣም ጎበዝ ቢሆንም ሰው እንደማይቀርብና ጓደኛም እንደሌለው ይገልጻል። ቤተሰቦቹም ይህንን ፍርሃቱን አስወግዶ በራሱ እንዲተማመን ለምታደርገው ሴት አዲስ መኪና በስጦታ መልክ እንደሚሰጡ ቃል ይገባሉ። ማዲ መጀመሪያ ላይ በእድሜ በልጠዋለሁ በሚል ብታቅማማም ከሳራና ከጂም ጋር ካወሩበት በኋላ መኪናው በጣም ስለሚያስፈልጋት እድሏን ለመሞከር ትወስናለች። ከዚህ በኋላ ማዲ በሎረር ስኬቲንግ እየተሸራተተች ወደ ሀብታሞቹ ቤት ስታመራ እንመለከታለን። እዚያም የልጁን ወላጆች አግኝታ ስለ ሁኔታው ያስረዷታል። ወላጆቹ ልጃችን ፐርሲ የ19 ዓመት ወጣትና እጅግ በጣም ብልህ ነው፣ ነገር ግን ከማንም ጋር አያወራም፣ ከቤት አይወጣም፣ እንዲሁም ከሴቶች በእጅጉ ይሸሻል። እንደ ሲጋራ ማጨስ፣ ድግስ መሄድ ወይንም ተራ ወሬዎችን ማውራት እንኳን በጣም ይፈራል። ትርፍ ጊዜውን የሚያሳልፈው ስልኩ ላይ አጫጭር ቪዲዮዎችን በማየት ብቻ ነው ይሏታል። በዚህም ወላጆቹ ይህን ሁኔታ በዚህ ከቀጠለ በሚቀጥለው ዓመት የዩኒቨርሲቲ ህይወትን መልመድ አይችልም በማለት ያላቸውን ስጋት ይነግሯታል። ማዲም በደም ካዳመጠቻቸው በኋላ ታዲያኔ ምን እንዳደርግላችሁ ትፈልጋላችሁ ስትል ትጠይቃቸዋለች። ወላጆቹም እኛ የምንፈልገው ጊዜሽን ከሱ ጋር እንድታሳልፊ፣ ከሰዎች ጋር እንዲቀራረብ እንድትረጂውና በራስ የመተማመን ስሜቱን እንድታሳድግለት ብቻ ነው። እሱ መሻሻል ማሳየቱን ስናረጋግጥ መኪናውን እንሰጥሻለን ሲሉ መለሱላት። ወላጆቹም አንድ ጥብቅ ማስጠንቀቂያ ሰጧት። ይኸውም ፐርሲ ይህንን እኛ እንዳዘጋጀነው ፈጽሞ ማወቅ የለበትም። በራስሽ መንገድ ቀርበሽ ነገሩን ሁሉ እውነተኛ እንዲመስልና እንዲያምን ማድረግ አለብሽ አሏት። ማዲ በስምምነቱ ተስማምታ ፐርሲ በትርፍ ጊዜ ወደሚሰራበት ሱቅ ታመራለች። በጣም የሚማርክ ቀይ ልብስ ለብሳ ውሻ ልታረባ እንደፈለገች በመምሰል ትኩረቱን ለመሳብ ትሞክራለች። ማዲ በውበቷ ልታማልለውና በእሷ እንዲመሰጥ ለማድረግ ብትሞክርም ፐርሲ ግን አልተሳበባትም። ይልቁንም በሁኔታው መረበሽ ጀመረ። ማዲ ተስፋ ባለመቁረጥ ዛሬ ለምን ቤታችሁ አላደርስም ትለዋለች። ፐርሲ ቢያመነታና እምቢ ቢልም እሷ ግን ብስክሌቱን መኪናዋ ላይ በመጫን በግድ እንዲስማማ ታደርጓለች። ፐርሲ ሌላ አማራጭ ስላልነበረው አብሯት ይሄዳል። በመንገድ ላይ ያሉ ማዲ በቀልድ መልክ ወደ ቤት ከመወስድ ይልቅ አፍኝ በሄድ እያለች ወደ ፐርሲ ቤት በማዞር ፋንታ ወደ ራሷ ቤት ትነዳዋለች። በዚህ ጊዜ ፐርሲ በመደንገጥ ልክ መኪናው እንደቆመ ፔፐር ስፕሬ አውጥቶ የማዲ ፊት ላይ ረጭባታል። ማዲ ከመኪናዋ ወጥታ እየቀለድኩ እኮ ነው፣ አፍኝ ቢሆን ኖሮ ለምን ወደ ራሴ ቤት አመጣሃለሁ ስትለው ፐርሲ ስህተት መስራቱን ይረዳል። የጥፋተኝነት ስሜት ስለተሰማው በውሃ ማጠጫ ቱቦ ፊቷ ላይ በመርጨት ያን የሚያቃጥል ጭስ እንዲለቅ ይረዳታል። እናም ፐርሲ በዚያው ምሽት ከማዲ ጋር ዴት ለመውጣት ይስማማል። በኋላ ማዲ በአንድ ክለብ ውስጥ ፐርሲን ስትጠብቀው እንመለከታለን። ከጥቂት ቆይታ በኋላም ፐርሲ ይመጣል። ነገር ግን ሁሉም ሰው መሳቅ ይጀምራል። ምክንያቱም ፐርሲ ከላይ ሙሉ ልብስ ከታች ደግሞ በሱሪ ፋንታ
ቁምጣ አድርጎ ነበር የመጣው። ማዲ ግን ፐርሲ እንዳይሸማቀቅና ምቾት እንዲሰማው በማሰብ የልብስ ምርጫው በጣም ለየት ያለና የሚያምር እንደሆነ ትነግረዋለች። አስተናጋጇ ስትመጣም ማዲ ለራሷ ሎንግ አይስድ ቲ ታዛለች። ፐርሲ ግን ፔፕሲ ያዛል። ነገር ግን ማዲ የፐርሲን ትዕዛዝ በመሰረዝ ለሱም ሎንግ አይስድ ቲ እንዲመጣለት ላስተናጋጇ ትነግራታለች። መጠጣቸውን እየጠጡ ማውራት ሲጀምሩ የማዲ የቀድሞ ፍቅረኛ ትራቪስ ሳይታሰብ ይመጣል። ትራቪስ ረብሻ ለመፍጠር በመሞከር የቃል ኪዳን ቀለበቱን ለፐርሲ ያሳየዋል። እንዲሁም ከማዲ ጋር ስለነበራቸው የቀድሞ ግንኙነትና ማዲ እንዴት እንደተለየችው ይነግራታል። ትራቪስ ከሄደ በኋላ ማዲ ፐርሲን ወደ ባህር ዳርቻው ትወስደዋለች። ሆኖም ባህር ዳርቻው ከምሽቱ 2 ሰዓት በኋላ ይዘጋል። ፐርሲ ዋና ስለማይችል ያመነታል። ነገር ግን ማዲ ታበረታተዋለች። ፐርሲ ልብሱን ለማውለቅ ፈቃደኛ ሳይሆን ሲቀር ማዲ በድፍረት የራሷን ልብስ አውልቃ ወደ ውሃው ትዘላለች። ማዲ በድፍረት ወደ ውሃው በመግባቷ ፐርሲን ተጽዕኖ ስለፈጠረበት እሱም ልብሱን አውልቆ ይቀላቀላታል። በውሃ ውስጥ ሳሉ ሌቦች በድብቅ መጥተው ልብሳቸውን ሰርቀው መሄድ ይጀምራሉ። ማዲ በነገሩ እጅግ ተናዳ ራቁቷን ከውሃ ውስጥ በመውጣት ሌቦቹን በመምታት ልብሳቸውን ታስጥላቸዋለች። ወደ ውሃው ተመልሳ ፐርሲን ለመቅረብ ስትሞክር ፐርሲ ግን ገና በደንብ አላውቅሽም፣ እንዲህ ማድረግ ይከብደኛል በማለት ምቾት እንዳልተሰማው ይነግራታል። ማዲ በምላሹ ተበሳጭታ ጥላው ለመሄድ ወደ መኪናዋ ትገባለች። ፐርሲ ወደ መኪናው ለመግባት ቢሞክርም ማዲ ግን ትከለክለዋለች። የፐርሲን ልብሶች ወደ ውጭ ወርውራ ስልኩን ትይዝበታለች። ይህም ፐርሲ ያለ ልብስ መኪናዋ ላይ እንዲንጠለጠል ያስገድደዋል። ማዲ መኪናውን እየነዳች፣ ፐርሲ ደግሞ መኪናዋ ላይ ተጣብቆ ይጓዛል። ፖሊሶችን ሲመለከቱ ማሳደድ ይጀምራሉ። ሁኔታውም ወደ ትርምስ ይቀየራል። ማዲ ለማምለጥ ስትል በከፍተኛ ፍጥነት ስትነዳ ባቡር በቅርብ ርቀት ያልፍና ለጥቂት ከአደጋ ትተርፋለች። በኋላም ማዲ ቤት ውስጥ ሁኔታውን ለማለዘብ ሙዚቃዎችን እየከፈተች የፐርሲን ትኩረት ለመሳብ ትሞክራለች። እሱ ግን አሁንም ፍላጎቷን ሙሉ በሙሉ አልተረዳም። በድንገት ፐርሲ ሰውነቱ ማሳከክ ይጀምረዋል። ሽፍታ እንደወጣበትም ያስተውላል። ማዲም መድኃኒት ትቀባዋለች። በዚህ ጊዜ ፐርሲ ምናልባት ኮከቤ ይሆናል እንዲህ አይነት ጸባይ ሰጠኝ፣ ዛሬ ነገሮች አልተሳኩም፣ ነገ እንደገና እንሞክር በማለት ማዲን ይቅርታ ይጠይቃል። ማዲን በሀሳቡ ትስማማለች። በማግስቱ ማዲና ፐርሲ እንደገና ይገናኛሉ። ወደ ተለያዩ ቦታዎች በመሄድ ይዝናናሉ፣ እንዲሁም ጥሩ ጊዜ አብረው ያሳልፋሉ። በአንድ ጸጥ ያለ ቦታ ላይ በመቀመጥ የልብ ልባቸውን መጫወት ይጀምራሉ። ማዲ ስለ ቤተሰቧና አባቷ እንዳልተቀበላት ሚስጥሯን ታካፍለዋለች። ፐርሲ በጥሞና ያዳምጣታል። ከጥቂት ቆይታ በኋላም ለመጀመሪያ ጊዜ ይሳሳማሉ። እዚያው እያሉ የፐርሲን ጓደኛ ጆዲን ያገኟታል። ጆዲ እና ማዲ ጥቂት ካወሩ በኋላ ፐርሲ ዞር ሲልላቸው ጆዲ ማዲን ማስጠንቀቅ ትጀምራለች። ከሱ ጋር ምን እያደረግሽ ነው? እሱ ገና ልጅ ነው። እንዳንቺ አይነት ሴቶችን አውቃለሁ። የወላጆቹን ገንዘብ የእሱ እንዳይመስልሽ። በእሱ ላይ ምንም ችግር ቢፈጠር ዝም ብዬ አልመለከትም ትላታለች። በቀጣዩ ትዕይንት ፐርሲና ማዲ አምሮባቸው ለራስ ሲወጡ እንመለከታለን። በማዲ ማበረታታት ፐርሲ መድረክ ላይ ወጥቶ ፒያኖ እየተጫወተ ይዘፍናል። ችሎታውም በሁሉም ሰው ዘንድ ከፍተኛ አድናቆትን ይፈጥራል። ሁሉም በአድናቆት ያጨበጭቡለታል። ከዛም ናታሊ የተባለች ጓደኛው መጥታ ወደ አንድ ፓርቲ ትጋብዘውና ጥሩ ጊዜ እንደሚሆን ትነግረዋለች። ፐርሲም በደስታ ይስማማል። ናታሊ ከሄደች በኋላ ፐርሲ ለማዲ በጣም ጥሩ ልጅ ነች ይላታል። ፓርቲው ጋር አብረን እንሄዳለን፣ እኔም የመንጃ ፍቃዴን አወጣለሁ ብሎ ይነግራታል። ፐርሲ በፈገግታ ተሞልቶ መንጃ ፍቃድ የማወጣው ቅዳሜና እሁድ በራሴ መኪና እየነዳው አንቺን መጥቼ ለማየት እንዲመቼ ነው ሲል ይነግራታል። ከንግግሩና ከሁኔታው ፐርሲ በማዲ ፍቅር ውስጥ እየሰመጠ መሆኑ በግልጽ ይታያል። ማዲም ይህንን መረዳት ጀምራለች። ከእራት በኋላ ከሬስቶራንት ወጥተው ወደ መኪናው አመሩ። ፐርሲ መጠጣት ይጀምራል። በድንገትም ስሜቱን ለማዲ ይገልጽላታል። አሁን ላንቺ ዝግጁ ነኝ፣ አፍቅርሻለሁ፣ ከአንቺ ጋር ጥልቅ የሆነ ግንኙነት መጀመር ፈልጋለሁ አላት። ማዲ ሁኔታውን ለመቆጣጠር እየሞከረች ጠጥታል፣ በዚህ ሁኔታ ውስጥ ሆነ የመጀመሪያውን የፍቅር ጊዜያችንን በአግባቡ ልትደሰትበት አትችልም፣ ለሌላ ቀን ይቆየን አለችው። ይሁን እንጂ በውስጧ ከፍተኛ የጥፋተኝነት ስሜት እየተሰማት ነው። ከፐርሲ ወላጆች ጋር ያደረገችውን ስምምነት ታስታውሳለች። እሱ ጋር የሆነችው በውሉ መሰረት ብቻ ነው። ፐርሲ ግን ይህንን ሁሉ ሳያውቅ ነገሮችን በጥልቀት እያየ ነው። ማዲ በስሜቱ እየተጫወተች መሆኑን ስታስበው ሕሊናዋ ያቁሳት ጀመር። በማግስቱ ፐርሲ በልበ ሙሉነት ለወላጆቹ አሁን የመንጃ ፍቃዴን አወጣለሁ ሲል ነገራቸው። ወላጆቹም በዚህ ዜና ይደሰታሉ። ነገር ግን ፐርሲ ቀጠል አረገና ማዲ የምትባል አዲስ የሴት ጓደኛ አለችኝ። ከሷ ጋር የሩቅ ግንኙነት እንዲኖረን አልፈልግም። ስለዚህ ወደ ዩኒቨርሲቲ መሄዴን ትቼዋለሁ። አሁን አድጌያለሁ፣ የራሴን ውሳኔ መወሰን እችላለሁ አላቸው። ከዚያም የአባቱን መኪና ይዞ እያበረረ ወጣ። እሱ እንደሄደ ወላጆቹ ወደ ማዲ ደውለው ስምምነታቸውን አስታወሷት። ስምምነታችን ፐርሲን አሳመነሽ ወደ ዩኒቨርሲቲ እንዲሄድ ካደረግሽ መኪና እንደምንሰጥሽ ነበር። አሁኑኑ መኪናውን መውሰድ ትቻለሽ፣ ብቻ እሱ መሄዱን እርግጠኛውኛ አሏት። ይሁን እንጂ ፐርሲ በመኪና ውስጥ ባለው የድምጽ መገናኛ ዘዴ አማካኝነት ንግግራቸውን ሁሉ እየሰማ ነበር።
ልቡ በሐዘን ተሰበረ። የማዲ ፍቅር እውነተኛ እንዳልነበርም ተረዳ። ፐርሲ ማዲን ወደ ቤቱ ጋበዛት። ሁሉንም ነገር እያወቀ ለወላጆቹ አስተዋወቃት። በእራት ሰዓት ግን በማዲ እድሜ ላይ እያላገጠ ቆይቶ በድንገት ከጠረጴዛው ተነስቶ ወጣ። በቁጣ የነደደው ፐርሲ በጓደኛው እርዳታ ያንን ቃል የተገባላትን መኪና ወስዶ ከአንድ ዛፍ ጋር አጋጨውና ደቀቀው። ወደ ቤቱ እንደተመለሰም ፐርሲ በንዴት ወደ ክፍሉ በመግባት ማዲን አብራው እንድትሆን ይጠይቃታል። ማዲም ትስማማለች። ነገር ግን ለፐርሲ የመጀመሪያው በመሆኑ ትንፋሹ ቁርጥ ይላል። ከዚያም ፐርሲ በቁጭት በመኪናሽ ላይ ዛፍ ወድቆበታል አላት። ማዲ ፐርሲ ስለ ስምምነቱ እንዳወቀ ደረሰችበት። ፐርሲ በንዴትና በተስፋ መቁረጥ ስሜት በእውነት የወደድሽ መስሎኝ ነበር፣ ለካስ ላንቺን የመጫወቻ ብቻ ነበርኩ አላት። ማዲም በለቅሶ እየተማጸነች አይደለም ፐርሲ ተሳስተሃል፣ በእውነት እወድሃለሁ። ስምምነቱን የተቀበልኩት ቤቴን ለማዳን ስል ብቻ ነበር። ነገር ግን ላንተ ያለኝ ስሜትና አክብሮት እውነተኛ ነው ብላ አስረዳችሁ። ሆኖም ፐርሲ ሊሰማት አልፈለገም። በቁጣ ከቤቱ እንድትወጣ ነገራት። ማዲ ልቧ ተሰብሮ ወደ ቤቷ ተመለሰች። በፐርሲ ላይ በመጫወቷ ከፍተኛ የጥፋተኝነት ስሜት እየተሰማ ተሰቃየች። ፐርሲ በበኩሉ ወደ ቀድሞ ልማዱ በመመለስ ቀኑን ሙሉ ጌም በመጫወትና አጫጭር ቪዲዮዎችን በማየት ጊዜውን ማጥፋት ጀምሯል። አንድ ቀን ግን ማዲ በድፍረት ፐርሲን ዳግም ልታገኘው ሄደች። ጓደኝነታችን እውነተኛ ነበር፣ ላደረኩት ነገር ሁሉ በጣም አዝናለሁ፣ ራሴንም እየረገምኩ ነው ስትል ነገረችው። ማዲ እየተከተለች ለማሳመን ብትሞክርም ፐርሲ አሁንም በንዴት ተሞልቶ ሊሰማት አልፈቀደም። ወደ መኪናው ገብቶ ሊሄድ ሲል ማዲ ተስፋ አልቆረጠችም። በመኪናው ፊት ለፊት ቆማ መንገዱን ዘጋችበት። ላናግር ብቻ ነው የሚፈልገው ብላ ተማጸነችው። ፐርሲ ግን ከእንግዲህ ስላንቺ ግድ አይሰጠኝም ተኝ ብሎ መኪናውን አስነሳው። ፐርሲ ወደ ባህሩ ዳርቻ እየነዳ ሲሄድ ማዲ በመኪናው የፊት መስታወት ላይ ተቀምጣ እንዲያቆምላት ትጮህ ነበር። በድንገት መኪናው አቅጣጫውን ስቶ ወደ ባህሩ ይገባል። ማዲም ውሃ ውስጥ ወደቀች። ፐርሲ ወዲያውኑ መኪናውን አቁሞ ዘሎ በመግባት ማዲን ያድናታል፣ ወደ ዳርቻውም ያወጣታል። ማዲ የተንቀጠቀጠችና ስሜታዊ ሆና በጣም አዝናለሁ ፐርሲ አለችው። በመጨረሻም ፐርሲ ስሜቱን መቆጣጠር አቅቶት ማዲን አጥብቆ ያቅፋታል። ሁለቱም እያለቀሱ ፐርሲ ይቅርታ ያደርግላታል። በመጨረሻው ትዕይንት ፐርሲ ሻንጣውን ጠቅልሎ ወደ ዩኒቨርሲቲ ለመሄድ ሲዘጋጅ ይታያል። ወላጆቹን ተሰናብቶ ወደ ውጭ ይወጣል። እዚያም ማዲ በሚያምር ፈገግታ ቆማ ታክሲ የሚፈልጋለ ስትል በቀልድ መልኩ ትጠይቀዋለች። ሁለቱም እየሳቁ ታሪኩ በፍቅር በደስታና በአዝናኝ ሁኔታ ይጠናቀቃል። ይህንን ታሪክ ከወደዳችሁት ቪዲዮውን ላይክ በማድረግና ለተጨማሪ አዝናኝና ልብ የሚነኩ ታሪኮች ቻናላችንን ሰብስክራይብ ማድረግ እንዳትረሱ።